ለጋብቻ በጣም አደገኛው እድሜ የትኛው ነው? ጋብቻ ተረት አይደለም፣ የእድሜ ልክ ውህደት ነው። ጊዜ አጠባበቅም ሰዎች ከሚያምኑት በላይ እጅግ አስፈላጊ ነው። ግን መራራ እውነት ይሄውና፣ ነገሩ ወጣት ወይም አዋቂ መሆን ብቻ አይደለም፣ ለምን እያደረግከው እንደሆነ፣ ከማን ጋር እያደረግከው እንደሆነ ነው። ይህን ሐሳብ በእነዚህ 7 ነጥቦች ውስጥ እንመልከት። አንደኛ፣ ከ25 ዓመት በታች ገና ከማን ጋር እንደሆንክ አታውቅም። ከ18 ዓመት እስከ 25 ዓመት ባለው ጊዜ ውስጥ ለመላው ዓለም ያለህ አመለካከት አሁንም በግንባታ ላይ ነው። ይህ ማለት እምነቶችህ ይለወጣሉ፣ ግቦችህ ይለወጣሉ፣ መስፈርቶችህ ይለወጣሉ እንደማለት ነው። እናም ጋብቻ አሁን ያለህበትን ማንነትህን ይቆልፋል። አንተ ስታድግ እነዚህ ነገሮች ካላደጉስ? የምታድገው ከልብሶች አልፈ ብቻ አይደለም፣ ከእይታህና ከመልከታ እንዲሁም ከስሜቶች አልፈ ነው። ለዚህ ነው አብዛኞቹ በለጋ ዕድሜ የሚደረጉ ትዳሮች በ30ዎቹ ዕድሜ ላይ እንደ እስር ቤት የሚሰማቸው። ስሜቶቹ የነበሩት የፍቅር ታሪኮች፣ መልካም የሆኑ አጋጣሚዎች ውሸት ስለነበሩ አይደለም፣ ያለ ጊዜያቸው ስለነበሩ ነው። ሁለተኛ፣ ስሜታዊ አለመብሰል። እውነትን እንነጋገር ከተባለ አብዛኞቹ በ20ዎቹ ዕድሜ ውስጥ ያሉ ሰዎች ጊዜያዊ መፈላለግን ከመጣጣም ጋር ያምታታሉ። ጥሩ የወሲብ ህይወት ከጠንካራ ትዳር ጋር እኩል እንደሆነ ያስባሉ። ወይም ጸሎትና የተሻለ የመሆን እድል መርዛማ ግንኙነትን ሊያስተካክሉ እንደሚችሉ ያስባሉ። ይህ ደግሞ በጣም ስህተት ነው። ከዚህም የተነሳ የሚያስፈልገን ነገር ግጭትን መፍታት፣ ራስን ማወቅ፣ በጫና ውስጥና በተለያዩ ተግዳሮቶችና ፈተና ውስጥ ራስን መግዛት፣ እንዲሁም በውጥረት ውስጥ ራዕይን መያዝ፣ እቅድን መያዝ፣ ግብን መያዝ ነው። የራስህን ስሜቶች እንኳን መቆጣጠር ካልቻልክ የሌላን ሰው ስሜት ለመቆጣጠር ዝግጁ ነኝ ብለህ እንድታስብ የሚያደርግ ነገር ምንድን ነው? ስለዚህ አስብበት። ሶስተኛ፣ ግድ ስለሆነብኝ ነው ብሎ ማግባት ኋላ ላይ ዋጋ ያስከፍላል። አንዳንድ ሰዎች የሚያገቡት ስላረገዙ፣ የእምነት አባት ጊዜውን ስላላቸው፣ ወላጆቻቸው ስለሚጨቀጭቋቸው ወይም ደግሞ በኃጢአት መኖር ስላልፈለጉ ይሆናል። ነገር ግን በግዴታ የተፈጠሩ ጥምረቶች ወይም ከላይ የጠቀስኳቸው ምክንያቶች በመፈጠራቸው ምክንያት የሚፈጠሩ የትዳር ግንኙነቶች ነፃነትን አይፈጥሩም። ይልቅስ በቀስታ የሚንቀሳቀስ ጸጸትን ይፈጥራሉ። ጋብቻ ምርጫ መሆን አለበት፣ ሽፋን መሆን የለበትም። እያንዳንዱን ነገር በግልጽነት ካልመረጥ ነው በፍጹም የማትሰናበትን፣ ታማኝ የማትሆንበትን፣ ትዕግስተኛ የማትሆንበትን የወደፊት ጊዜን እየፈረምክ ነው። ስለዚህ አስተውል። አራተኛ፣ በጣም መዘግየት ጨዋታው እንደገና እንዲለወጥ ያደርጋል። ከ30 ዓመት በኋላ ሌላ ነገር ይከሰታል። ለምሳሌ ሰዎች በራሳቸው መንገድ ወይም ልማድ ይጸናሉ። ስሜታዊ መተጣጠፎች ይከሰታሉ። የሚጠበቁ ነገሮችና ተስፋዎች ድርቅ ይላሉ። በዚህ ጊዜ ፍቅርን መምረጥ ሳይሆን የቀረውን ነገር ማሟላት ይሆናል። ይህ ደግሞ ተስፋ መቁረጥ ይከታል። የምትኖርበትም ሕይወት እውነተኛ አይመስልም። ለዚህ ነው አብዛኞቹ በዘገየ ዕድሜ የሚደረጉ ትዳሮች ከነፍስ አጋርነት ይልቅ ስምምነት የሚሰማቸው። በዚህ ዕድሜ በፍቅር መውደቅ ከባድ ነው። ከዚያ ይልቅ በጥቅማ ጥቅም መተሳሰሩ ይበዛል። ለሁሉም ጊዜ ስላለው ጊዜውን ጠብቀ ነገሮችን አከናውን። አምስተኛ፣ ምቹ ጊዜ ከ28 እስከ 32 ዓመት ባለው ጊዜ ውስጥ ነው። ግን ለምን? ምክንያቱም በዚህ ዕድሜ ውስጥ ምን እንደሚያስፈልግ ለማወቅ በቂ ስህተት ሰርተሃል። የማይሰራውን ነገር አይተሃል። በተስፋ በቂ የሆነ የስብራት መጠገን አድርገሃል። ነገህንና ተስፋህን ለመኖር እንዲሁም ለመገንባት ጊዜ አለ። ስሜትን እያሳደድክ አይደለም፣ ለዋና እሴቶች እየተዘጋጀህ ነው። ሕይወትን በደስታ ለመኖር ዝግጅት ላይ ነህ ማለት ነው። ይህ ብስለትና የገበያ ዋጋ የሚጣጣሙበት መስኮት ነው። ግን ይህ መስኮት ያለ ዓላማ ምንም ማለት አይደለም። ስለዚህ እዚህ ዕድሜ ላይ ትኩረት አድርግ። ስሜትህን ሳይሆን ብስለትህን ተከተል። ስድስተኛ፣ ለማግባት ዕድሜህን ሳይሆን ዓላማህን እወቅ። ይህ ማለት ለምን እንደምታገባ ካላወቅክ አታግባ። አሁን ከዚህ ቀጥሎ ለምዘረዝራቸው ነገሮች ብለህ እንኳን ወደ ትዳር ወደ ፍቅር ግንኙነትም አትግባ። አንደኛ፣ ዕድሜ። በዕድሜ ምክንያት በፍጹም ወደ ትዳር እንዳትገባ። ሁለተኛ፣ ፍርሃት። ስለፈራ በፍጹም ወደ ትዳር እንዳትገባ። በቤተሰብ ጫና ወደ ትዳር እንዳትገባ። በሃይማኖት ጫናም ወደ ትዳር እንዳትገባ። በብቸኝነት ምክንያትም ወደ ትዳር እንዳትገባ። እናም ሌላው ሰው ሁሉ እያደረገው ነው በሚል ፈጽሞ እንዳታደርገው። ጋብቻ ምቹ ማረፊያ አይደለም፣ ቋሚ የግንባታ ቦታ ነው። ዕድሜህ ምንም ያህል ቢሆን መሰረት ደካማ ከሆነ የምትገነባው ጥፋትን ነው። ስለዚህ ያስብበት፣ በጣም አስተውል። ሰባተኛ፣ ከተቆጠረ ዕድሜ ይልቅ መጣጣም ይቅደም። እስኪ እነዚህን ጥያቄዎችን ራስህን ጠይቅ። ይህ ሰው ከዓላማዬ ጋር ይጣጣማል ወይ? ሰላሜን ያሰፋዋል ወይ? ወይስ ያማጥጠዋል? ከሁለታችንም በላይ የሚዘልቅ ነገር መገንባት እንችላለን ወይ? መልሱ አይ ከሆነ አታደርገው፣ ይቅርብህ። ምክንያቱም ኋላ ላይ ፍቺ የተባለ የጸጸትና የቁስል ምዕራፍ ይመጣልና። ከዚያ ትርምስ ውስጥ ደግሞ እንዲሁ ዝም ብሎ በንክኪ አትወጣም፣ ዋጋ ትከፍልበታለህ።
በፍርድ ቤት፣ በስነ ልቦና ምክር እንዲሁም በተሰበሩ ልጆች ተጨማሪ ሐዘንን ታከማቻለህ። ሌሎችንም ትጎዳበታለህ። ቀሪ ሕይወትህንም ታጨልመዋለህ። ስለዚህ በትክክለኛው ዕድሜ ላይ የተሳሳተችውን ሴት እንዳታገባ። ትክክለኛዋን ሴት እሷን ለመምራት በቂ ግልጽነት ሲኖር አግባት። ጋብቻ ስለ ዕድሜ አይደለም፣ ስለ መጣጣም ነው። አሁን ዕድሜ አስፈላጊ ነው። አሁን ጊዜ አጠባበቅ አስፈላጊ ነው። ግን ግልጽነት የበለጠ አስፈላጊ ነው። ለጋብቻ ጥሪ ከሌለህ ብቻህን ቆይ። ካልተፈወስክ ታጋሹን፣ ቁስልህ እስኪድን ጠብቅ። እሷ ካልተስማማች ራቃት። ጫና አታድርግባት፣ አታስጨንቃት። ወደማትፈልገው ነገር ፍቃዷንና ስሜቷን አትጎትት። ምክንያቱም ጋብቻ ፋሽን አይደለምና፣ ፉክክርም አይደለም፣ ቀጣዩ ምዕራፍ አይደለም። የዕድሜ ልክ ተልእኮ ነው። በተሳሳተ ጊዜ የተሳሳተውን ሰው ከመረጥክ ትዳርህን ብቻ አይደለም የምታጣው፣ አለኝ የምትለውን ሁሉ ታጣለህ። ትዳር ጦርነት ነው። ታዲያ እንዴት እናሸንፍ? አንድ ጸሐፊ ትዳር ጦርነት ነው ይላል። ይህ አባባል ከመሬት አልተነሳም። ትዳር ውስጥ የሚፈጠሩ ግጭቶች ካልተያዙ ወደ ከባድ ቀውስ ሊያመሩ ይችላሉ። ትዳራችሁ ወደ ጦርነት እንዳያመራ ከብዙ በጥቂቱ የሚከተሉትን 7 የጦርነት ቀጠናዎችን በጥንቃቄ እንድትይዙ ይመክራቸዋል። አንደኛ፣ የቤት ውስጥ ሥራ። የቤት ውስጥ ሥራ አሰልቺ ነው። እርስ በርስ ካልተጋገዛችሁ የመጀመሪያው ተኩስ ይከፈታል። በምትችሉት አቅም ተረዳዱ። ሁለተኛ፣ ክብር። ግጭት ሲኖር ከመጮህ ይልቅ መደማመጥ ይቅደም። አለዚያ አክብሮት ሲጠፋ ከባድ መሳሪያ ይተኮስቦታል። ሶስተኛ፣ አለማመስገን። ለትንሽም ለትልቅም ነገር አድናቆት ይኖሮት። ምስጋና የሌለው ቤት ውስጥ አንድ ቀን የሚፈነዳ ፈንጂ እንደተቀበረ ይቁጠሩት። አራተኛ፣ ገንዘብ። ስለ ወጪና ስለ ገቢ በግልጽ ተነጋገሩ፣ በጋራ አስተዳድሩ። ያለበለዚያ የገንዘብ አለመግባባት ቤቱን ሊያናጋው ይችላል። አምስተኛ፣ መቀራረብና ወሲብ። ስሜታዊ ቅርበት ማጣትና ፍላጎት አለመጣጣም ከባድ የጦርነት መነሻ ነው። ለመጣጣም ሞክሩ፣ አለበለዚያ ሽምቅ ውጊያውን አይችሉትም። ስድስተኛ፣ ልጆች። ልጅ ደረሰ ቤት ፈረሰ እንዳይሆን የልጆችን ጉዳይ በጋራና ያለ አድሎ ይወስኑ፣ ያለበለዚያ ልጆቹ ድሮን ይሆኑቦታል። ሰባተኛ፣ የቤተሰብ ጣልቃ ገብነት። ለዘመድና ለቤተሰብ ጣልቃ ገብነት ድንበር ያብጁ። ካልሆነ የእርስ በርስ ጦርነት ይቀሰቀሳል፣ የማያባራ ጦርነት ይሆናል። ከዚህ ቪዲዮ መልእክት ትምህርት ካገኛችሁ ይህን ቻናል ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።